አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የራህመት ቤተሰቦች እንዲሁም ሰላም ብያለሁ ክርስቲያኖች ወንድሞቼ። ዛሬ እንግዲህ ያው በህይወት አለን። እንደምታዩት የጎርፍ በቤት አጠገብ ነው የሚሄደው። በረዶ ምናምን ነው በሁለት ቦታ ነው ውሃው ማለት ነው። እንደ ሀገራችን ውሃ በረዶም አለ እዚህ ታውት በረዶ ነው ይሄ። በጣም ቀውጢ ዝናብ ነበር ዛሬ ታውት። በጣም ኃይለኛ ውሃ አለ። ብቻ ተርፈናል። በጣም ኃይለኛ ነበረ። በረዶ አለ፣ ወጨፎ ምናምን ነበር። ዶሮዎችም እየተንጫጩ ነው። ይሄው የፍየሎቹን ቤት ጥሎባቸዋል በረዶ ማለት ነው። በጣም ከባድ ነው። ስባችሁታል። ፍየሎቹ ያሳዝኑ። በረዶ እንትኑ ላይ እንደዛ አድርጎ ጥሎት መቷቸዋል። እንግዲህ ይሄን አንስተው እንደገና ነው የሚያድሱት። በረዶ ስለሆነበት አያገለግልም ማለት ነው። ብቻ እንተርፋለን አላልኩም ነበር። በነገራችን ላይ ለህይወትን እንተርፋለን አላልኩም ነበር። አሁንም እየመጣ ነው ዝናብ እና ብቻ ከባድ ነው ዘንድሮ። ምን አይነት ጉር ነው ስባቸውታል። እንግዲህ ውሃ ሞጣጣጠው እኮ ስባቸውታል። ይህን አይነት ውሃ በአረብ ሀገር እኔ ብቻ አላውቅም። ሁሌም አለ፣ ግን ዛሬ በጣም ተቀይሟል ማለት ነው። ይህን ዝናብ እንግዲህ ዛፍም አለ የምታታቁታላችሁ እንጂ ያለበት ነው። ምን ይመስላል እንግዲህ በረዶ በየዛፉ ስራ አለ። በሳውዲ አረቢያ በረዶ ለመጀመሪያ ጊዜ ነው ሳይ። አሁን ላይም ዝናብ ይጥላል መጣሉ፣ ግን በረዶ ያየሁት ገና ዛሬ ነው። እንደዚህ በጣም የጎላ በረዶ በጣም ኃይለኛው ጥሏል። እንዲያለ በቃ ቤቱን አፈሷል። ያላፈሰሰ ቦታ የለም። አስባችሁ እንዴት እንደሚሆን እንዴት እንደሚያስፈራ በጣም ያስፈራል። እንደኛ ሀገር በክረምት እንደሚጥለው ውሃ ማለት ነው። በክረምት እንደሚጥለው ውሃ አሁንም ዝናብ አለ። መልሶ እንትን ተቋቁሯል። ይሄ በቤት አጠገብ ነው ያለው። በምሰራበት ቤት አካባቢ ነው። በጣም ቀውጢ ነው። ግን ፍየሎቹ አሳዘኑ። በነገራችን ላይ ቤታቸው ወርቆ ይሄ ሁሉ ዝናብ በላያቸው ላይ ነው የፈሰሰው። እሾህ እንዲያወጋን እሾህም አለ። በነገራችን ላይ እሾህም አለ። እንዴት እንደሚያስፈራ እኔማ ራሴን ያዞረኛል ገና ካቀረ እንደዚህ አይነት ያውም ተከፍሎ ነው። ወዲያም አለ ወደሚታይ ትንሽ ይታያል። ተከፋፍሎ ነው ማለት። ይሄ በቤት አጠገብ ነው በምሰራበት በጓሮ በኩል ነው። ራሴ ዞረኝ ሲጀመር ሳየው ገና አሁንም ይኸው እንዴት እንዲሆን በቃ ገና ሰማው ጠቁሯል። አሁንም ሊመጣ ይሆን እንግዲህ ዛፍ ምናምን እየቆራረጠ መጣ። እሾሁን እያጓጓዛ ነው። ወንዶች እያጓጓዙ አጥርነሽ ምንድነሽ እያጓጓዛ መጣ። እኔ ሳውዲ ያው ሁሌም አለ፣ ግን እንደ ዛሬ በጣም ጠንቶለት አያውቅም። ዛሬ በጣም ክፉ ነው።
ሴትዮዋ ወጣለች። ሴትዮዋም ይኸው ቆሻሻውን ይዞት መጣ። ይኸው እንግዲህ እንደምታዩት ነው። አሁን ዝናብ ወይኔ እንዴት እንደፈርቦ ተነጠሰ እንትኑ ግራሩ ማለት ነው። ምንጭ ወዲያው ይመጣል ብዬ የወተት አመጣሁ እሾሁን ሰው ቢሆን እንዴት ነው የሚወስደው ማለት ነው። ግን እኮ ሀገራችን ላይ እኮ እንሻገራለን። እንደዚህ ያለ ውሃ በዋነተኛ እየተሻገርን ነበር ድሮ። የዛሬን ያድርገውና እንግዲህ ሳውዲ አረቢያ ይሄን ይመስላል። ገጠራማ ቦታ እንዲህ ያለ ውሃ አለ። ኢትዮጵያ ነው ያለሽው እንዲያቆሙ ኢትዮጵያ አይደለም። አጥሩን ጋፈፈው እኮ ራስ የዞረ ሳይ ይሄን ይመስላል ጋይስ። ለማንኛውም ዛሬ አልተረፍንም ማለት ነው። ቀጠቀጠን። እሾህም አለ ስወላከፍ እንዲያወጋኝ። ደግሞ ጫማው ክፍት ጫማ ነው የለበስኩት። ወይኔ ዛሬ ነው ጉድ ነው። እኔ ጨነቀኝ። እንደፈራሁት እሾህ ወጋኝ። ውይ እንዴት እንደሚያም ግን እንደፈራሁት እሾህ ወጋኝ። እንትን ግራር ስላለ አሁንም እንዲመጣ ነው መልሶ። ወጋኝ የምር ሲያው በረዶ ተኒፋል ቂጥ ተዛፉ ቂጥ ተዛፉ ስር እየበረከተ ነው የሚመጣው አሁን። ለማንኛውም ቤተሰብ ይሄን ይመስላል። ይሄን ያልታያችሁ በቂያችሁ ነው። እንዲያለ መብራቶቹን የቤት መብራት ምናምን የውጭ መብራት ከስክሶታል ማለት ነው። ንፋሱ ከስክሶታል። ይሄን ይመስላል ጋይስ። ይሄን ያታስጎበኛችሁ ይበቃችኋል። ጎበኛችሁ በሳውዲ ላይ ይሄን ያህል ዝናብ አለው ተላላችሁ እንዴ? ይሄን ያህል ጎርፍ አለ። ወይኔ አሁንም መንጣፋ ይቀራል። በረዶ ምን አይነት ነው የመጣው ዛሬ? አሁን እያገፋለ ላመጣው ወይኔ ፍየሎቹን ግን ህፃኑም አሉ ይጮሃሉ። ህፃኖቹ ፍየሎች ይሄ